ሚስቴ ሆይ የት ነው ያለሽው? ይሄ አልጋዬ ነው፣ ፍራሼ ነው ምተኛበት። እንግዲህ እኔ ላጤ ነኝ። ይኸው አንድ ሶፋ አለኛው እንደምትመለከቺው። ይኸው የሶፋ ካልተመቸሽ እንቀይረዋለን፣ ጠረጴዛው ካልተመቸሽ እንቀይረዋለን። እንግዲህ ይኸውና ቤት እንግዲህ ተከራይቼ ነው ያለሁልሽ የኔ እናት። የት ነው ያለሽው የኔ አበባ? ይኸው ቁም ሳጥንም አለን። ይኸውና ይሄንን ላንቺ እናረጋለን፣ ይሄንን ለኔ እናረጋለን። እንግዲህ ሲደብረን ደግሞ በዚች ምን እናያለን? ቃናችንን እናያለን። ቲቪያችንም ይበቀናል። ይኸው 65 ኢንች ቲቪ አለን። ይኸው ጽድት ያለ ቲቪ ይዤልሻለሁ፣ ገዝቻለሁኝ የኔ እናት። ከዚህ በላይ ምን ትፈልጊያለሽ? መኪና ምናምን ታዩ አይጠቅምሽም። ይኸው መስታወት ስትፈልጊ ይኸው የምትኳኳይበት የሀገር ውስጥ ነው። እሺ የኔ እናት። እዚህ ጋር ደግሞ ቻርጀርሽን ትሰኪያለሽ። አንቺ ደግሞ መተሽ የት እዚህ ትሰኪያለሽ የኔ እናት። የት ነው ያለሽው? ከፈለሽ እዚች ጋር ጥቅሳችንን እናነባለን። ሰዓታችን እዚች ጋር አለች፣ ጥቅሳችን ደግሞ እዚህ ጋር አለች፣ ሶፋችን እዚህ ጋር አለች። በቃ ምን ትፈልጊያለሽ የኔ እናት? ከዚህ በላይ ንገርኝ እስኪ የኔ እናት።